ናይስጥልኝ ዛሬ ይዤላችሁ የመጣሁት ነገር ምንድነው? ጂፒኤስ ፕላስ ቴስትን በመጠቀም እንዴት አድርገን ሎኬሽናችንን ወይንም ያለንበትን ቦታ እናጋራለን የሚል ነው። መጀመሪያ አፕሊኬሽኑን ከፕሌይ ስቶር ልናወርደው ይገባል። አፕሊኬሽኑ ከወረደ በኋላ ይህን ይመስላል ጂፒኤስ ቴስት ፕላስ ይላል። ይህ ነው እንግዲህ የሚመስለው። ከዛ እንደወረደልን የተለያዩ አይነት ኢንተርፌሶች አሉት የሚያመጣቸው ነገሮች አሉ። መጀመሪያ ላይ እኛ የምንፈልገው ምንድነው የሚለው ነገር ስንረዳ የምንፈልገው ጂኦግራፊካል ፖዚሽናችን የት ቦታ ነው ያለነው የሚለውን ነገር ለማጋራት ከሆነ እዚህ ታች በስተቀኝ በኩል ላይ ዜሮ የምትል ጽሑፍ አለች መጣች። አሁን እሷ እስከምትመጣልን ድረስ ዳታው እስከሚመጣልን ድረስ እናበራለን ማለት ነው። ከዛ ልክ ዳታው መጥቶ እንደጨረሰ ልክ አሁን ለምሳሌ ባለበት ቦታ ላይ ይሄ የምታዩትን አይነት ላቲቱድና ሎንጊቲዩድናል ቫልዩ ያለው ቦታ ላይ ነው ያለሁት። ይህን ለጓደኛዬ ወይም ለዘመዴ ባጋራ ለምን አሁን አደጋ ላይ በወድቅ ለምሳሌ የት ነው ያለሁት ብዬ ለማሳወቅ ብፈልግ ወይም ደግሞ ይሄን አደጋ እንኳን ባይደርስብኝ እንደ ሰውየው የት ቦታ መጥቼ ልይ የሚለኝ አንድ የሩቅ ወዳጅ የሚኖር እሱን ነው አቅጣጫውን ለመጠቆም እንኳን ባስብ ምን አለ ሼር የሚለው ምልክት ነካለው። ሼር ካልኩ በኋላ ለሰውየው የምፈልገው እንዲደርሰው በሶስት አይነት መንገዶች እናያቸዋለን። የመጀመሪያው ምንም አይነት አፕሊኬሽኑ ከሌለው ሰውየው ዊዝ ፍሬንድስ የሚለው ነካና አፕሊኬሽኑን ነው ራሱ ዳይሬክትሊ የሚልከው። ምናልባት የአፕሊኬሽን ከፕሌይ ስቶር ላይ እንዳወርድ ለሰውየው እየነገርኩት ነው ማለት ነው። እሱን ኮፒ አድርጌ ሊንኩን እልክለታለሁ ማለት ነው። ኮፒ ካልኩት በኋላ ሊንኩን በምን አይነት መንገድ ነው የምልክለት? እንደ አማራጭ የመጀመሪያ አማራጭ የሚሆነው ኤስኤምኤስ ነው። ለምን ኤስኤምኤስ ሰውየው እንዳጋጣሚ ኦፍላይን ሊሆን ስለሚችል ኢንተርኔት ላይጠቀም ስለሚችል ኦፍላይን በሆነበት ሰዓት ላይ መልእክት ወይም ሜሴጁ ከገባለት ግን ወዳውኑ እዛ ፕሮግራሙን ከፍቶ ስልኩን አጀስት አድርጎ ያንን የሚፈልገው ነገር ማግኘት ስለሚችል የመጀመሪያ አማራጭ የሚሆነው በተለይ አደጋ ኮንዲሽኖች ላይ ባለንበት ሁኔታ ከሆነ ኤስኤምኤስ ይመረጣል። ኤስኤምኤስ እናደርጋለን። የተመቻቸ ነገሮች ካሉ ግን ቴሌግራም ሊሆን ይችላል፣ ዋትሳፕ ሊሆን ይችላል፣ ኢሞ ነገር ሊሆን ይችላል፣ ሌሎችም በቃ ኢሜል ራሱ በእነኚህ ልንልክለት እንችላለን ማለት ነው። በቃ ማንኛውም የማጋሪያ መንገዶች ተጠቅመን እንዲደርሰው እናደርጋለን። እንደደረሰው ሰውየው አፑን ይጠቀማል፣ ይከፍትና ያየዋል ነው። ነገር ግን ይህ አፕሊኬሽኑ እንዳለው የምናውቅ ከሆነ ሰውየው ደግሞ የምናደርጋለን አሁን ያችን የሼር ምልክቷን እነካና ጉግል ማፕ ሎኬሽን የሚለውን እነካለን። ይሄ ደግሞ ዳይሬክትሊ ሎኬሽኑን ማለት ላቲቱድና ሎንጊቲዩድ እዚህ ታያችሁ ከሆነ ኮፒ የሚለው ላይ አስቀምጧቸዋል። ለምሳሌ በዚህ ኮፒ በሚለው ላይ ማፓችን ላይ ኤችቲቲፒ ብሎ ካስቀመጠ በኋላ 11.66 የሚል ላቲቱድና ሎንጊቲዩድ ቫልዩ አለው ማለት ነው። ከላይ ያሉት ናቸው። እነሱን ኮፒ ብዬ እልከዋለሁ። በተመሳሳይ ሁኔታ አሁንም በኤስኤምኤስ ወይም በልስ መሰል የማጋሪያ መንገዶች ለሰውየው እንዲደርስ አድርጋለሁ። ይሄ ዳይሬክትሊ አፑ ካለው ሰውየው ከፍቶ በቀጥታ መጠቀም ይችላል ማለት ነው። ሌላኛው አማራጭ አሁንም ሼር ነክተን ሶስተኛ ኦፕን ስትሬት ማፕ ሎኬሽን ነው። የት ነው ያለነው? በምን አይነት መንገድ ነው እኔ ጋር ሊደርስ የሚችለው ወይንም እኔ ወደሱ ሊደርስ የሚችለው የሚለውን ነገሮች ለማመልከት ከተፈለገ ኦፕን ስትሬት ማፕ ሎኬሽን የሚለውን ነካለን። እሱን ከነካን በኋላ አሁንም የዛን ማፕ ሎኬሽናችን እዚህ ጋር እንደምታዩት በስተግራ በኩል ላይ የተቀመጠች ነገር አለች። እሷን በቀጥታ ስንነካው ሎኬሽኑ እያመለከትኩ ማለት አሁንም ኮፒ ነውና ለሚፈልገው አካል ኤስኤምኤስ ከሆነ በኤስኤምኤስ በኢሜል ከሆነ ኢሜል አሳውቀዋለሁ ማለት ነው። ይሄ እንግዲህ አንደኛው አማራጫችን ነው። ምንን ማጋራት ከፈለግን ነው ላቲቱድናል ኤንድ ሎንጊቲዩድናል ሎኬሽናችንን ለምንፈልገው አካል ማሳወቅ ከፈለግን ማለት ነው። ሌላኛው ይዤላችሁ የመጣሁት በዚህ አፕ ላይ ልንሰራ የምንችለው ነገር ምንድነው? አልቲቲዩድ ነው። ያለንበት ቦታ ምን ያክል ነው ከፍታው። ለምን የሚመጣው አካል የሆነ ሌላ ምሳሌ ተያያዥነት ያላቸው ከከፍታ ጋር ተያያዥነት ያላቸው ችግሮች ካሉበት ወይንም ያለባበስ ሁኔታዎችን ወይም በተለይ ጫማ እንደዚህ ልብስ ነገሮች ከአልቲቲዩድ ጋር የሚገናኙ ወይም ተዛምዶ ያላቸው ያለባበስ መንገዶች እንዲከተል የምፈልግ ከሆነ ለምሳሌ በዛው ቅጽበት ላይ አልቲቲዩድን ማጋራት እፈልጋለሁ። ይሄን ያክል ሜትር ነው ያለው የምታውቀው ካለ ለማወቅ ከፈለኩኝ እዚህ ጋር ዜሮ ምልክት የተቀመጠች አለ በስተቀኝ በኩል ከሰዓቱ በላይ 9 ምናምን ከሚለው ሰዓት በላይ ያለችውን ዜሮ አልነካለሁ። በዚህ ሰዓት ምን ያሳየኛል? የአልቲቲዩድን በሜትር 1571 ያለ በዚህ ልኬት መሰረት 1500 ሜትር 1571 ሜትር ከባህር ጠል በላይ እንደሆነ ይነግረዋለሁ። ይሄንን ምን አደርጋለሁ ማለት ነው። አሁንም ማጋራት ካለብኝ
ላጋራ እችላለሁ ማለት ነው። አሁንም በተመሳሳይ ሁኔታ ነው። ይህን እንግዲህ በሁለት አይነት መንገድ ማጋራት እንችላለን። አንድ ወይ ስክሪንሾት አድርገን መውሰድ እንችላለን ለሰውየው፣ ወይም ደግሞ አሁንም በተመሳሳይ መንገድ ይችኑ ሼር ልናደርግለት እንችላለን። እዚህ ጋር ሼር ብለን አሳውቀን ለሰውየው ልናጋራው እንችላለን። ኮመንሊ ግን በተለይም እንደው በጣም አስፈላጊ ሆኖ ከተገኘ ስክሪንሻት አድርገን ብንልክለት የተመረጠ ይሆናል ማለት ነው። በተለይ ካለ በኋላ ያን ያክል አንገብጋቢ ላይሆን ስለሚችል አልትቲዩሩ ማለት ነው። ኤኒዌይ ግን እንትኑን ለማወቅ ከተፈለገ ህጉን ለማወቅ ከተፈለገ ይህን ያክል ነው የሚለውን እንመለከታለን ማለት ነው። ሌሎቹን እዚህ ውስጥ ያሉትን አይከኖቹ ላይ ወይም እዚህ ውስጥ ያሉ ግራፊካል ፊቸሮቹ ምንድናቸው የሚለውን ነገር በቀጣይ ቪዲዮ ይዤላችሁ እመጣለሁ። ለዛሬው ይበቃናል። አመሰግናለሁ። ቴንኪው